አለይኩም ወረህመቱላሂ ወበረካቱ። እንሻላ ዛሬ አልሑሩፍ አልቀመርያና ሑሩፍ ሸምስያ እናያለን። እንሻላ ባለ ፍቃድ ቀመርያ ማለት ላምሳኪናን የሚቀበሉ ፊደላቶች እና ላምሳኪናን የማይቀበሉ ፊደላቶች ደግሞ ሸምስያ ይባላሉ ማለት ነው። ከ28ቱ የአረበኛ ፊደላቶች ውስጥ 14ቱ ቀመርያ ሲሆኑ 14ቱ ደግሞ ሸምስያ ናቸው ማለት ነው። እንሻላ ቀመርያ እነዚህ ናቸው። ሸምስያ ደግሞ እነዚህ ናቸው ማለት ነው። ጠይብ የመጀመሪያ ቀመርያ። ለምሳሌ ቀመርያ እና ሸምስያን ለመለየት እንዴት ታደርጋላችሁ መሰላችሁ? አልቀመርያ ስትሉ ላምሳኪን አንቀርታችኋል፣ ይቀበላል፣ ለምላሳችሁ ገር ይሆናል። አሸምስያ ለሚለው ደግሞ አልሸምስያ አልያችሁ ለምላሳችሁ ራሱ ሰዓብ ይሆናል፣ ከባድ ይሆናል፣ ገራ አይሆንም። አሸምስያ አልቀመርያ ለምላሳችሁ ገር የሆነና የሚቀበላችሁ ፊደል ያ ፊደል ማን ነው? ቀመርያ ነው ማለት ነው። ላምሳኪናን የማይቀበላችሁና ለምላሳችሁ ገር ያልሆነው ፊደል ደግሞ ሸምስያ ነው ማለት ነው። ጠይብ አልአብ፣ አልባብ፣ አልጀና፣ ሂማር፣ ኸበር፣ ዓይን፣ ቀዳኡ፣ አልፈም፣ አልቀመር፣ አልከልብ፣ አልማእ፣ አልወለድ፣ አልሀዋ፣ አልየድ እነዚህ ቀመርያ ፊደላቶች ናቸው ማለት ነው። እነሱም አሊፍ፣ ባ፣ ጂም፣ ሀ፣ ኸ፣ ዓይን፣ ገይን፣ ፋ፣ ቃፍ፣ ካፍ፣ ሚም፣ ዋው፣ ሀ፣ ያ ናቸው። ጠይብ ሸምስያ የሸምስያ ፊደላቶች ደግሞ አታጅር፣ አልታጅር አያችሁ፣ ለምላሳችሁ ገር አይደለም፣ አይሄድም ራሱ ስታነቡት ማለት ነው። አረበኛ መጽሐፎችንም ሆነ የቁርአን ስታነቡ ኪታቦች ስትቀሩ ምናምን ሸምስያ ፊደላቶች ካሉ ላምሳኪናን ማንበብ አትችሉም። ለምላሳችሁ ገር አይሆንም፣ አይቀበላችሁም። ፊደላቶችም ላምሳኪናን አይቀበሉም። ጠይብ ሰዋብ፣ ዲክ፣ ዘሀብ፣ ረጁል፣ ዘህራ፣ ዘህረቱ፣ ሰመክ፣ ሸምስ፣ ሰድር፣ ደይፍ፣ ወይፍ፣ አጣሊብ፣ ዙሁር፣ ለህም፣ ነጅም፣ ታ፣ ሳ፣ ዳል፣ ዛል፣ ራ፣ ዛ፣ ሲን፣ ሺን፣ ሷድ፣ ዷድ፣ ጧ፣ ዟ፣ ላም፣ ኑን እነዚህ 14ቱ ፊደላቶች የሸምስያ ፊደላቶች ናቸው ማለት ነው። ኢንሻአላህ ዛሬ እነዚህን አወቅን። ኪታብም ላይ ቁርአንም ላይ አረበኛ ጽሑፎች ላይ ስናገኛቸው የሚቀበሉና የማይቀበሉ ብለን መለየት እንችላለን በቀላሉ ማለት ነው። ቀጣይ መልመጃ ኢንሻአላህ ተመሪን መልመጃ እነዚህ ከታች የተዘረዘሩት የአረበኛ ቃላቶችን ሸምስያና ቀመርያ ለመለየት ነው የምንለማመደው። ለምሳሌ አልበይት ባ የቀመርያ ፊደል ነው። አልዲክ አንችልም። ዲክ ሙደርስ፣ አልባብ፣ አጣሊብ፣ አልጧሊብ አንለማያቸው። ስካር፣ الدفتر، الأخ، الرسول، الوجه، الصديق، القرآن، الصلاة، الكعبة، الرأس، الإصبع، الصابون، ظهر، الفجر، الظهر، العصر، المغرب، الإنشاء. الحمد لله. الدرس الرابع لا يدرس. الدرس الرابع البيت
ፊልበይት አልበይት ፊልበይት እንዴት ነው? አልበይት አልበይቱ አልበይቱ ስንል ስለ አንድ ቤት እያወራ ነው። ፊልበይት ፊ የሚለው ውስጥ ያለን ነገር የምናመላክትበት ቃል ነው። ፊልበይት ስንል ቤት ውስጥ። አልመስጅድ ፊልመስጅድ መስጅድ ውስጥ። አልመክተብ አለልመክተብ ማለት ጠረጴዛው ላይ። አላ ከፍ ያለን ነገር አላ ቁርአን ላይ ምን አይነት ምሳሌ አላ ያኔ ከፍ አለ የሚለውን ነገር ያሳያል እና ከላይ ያለ ነገር ነው። አላ ማለት ከፍ ያለ ነገር ነው፣ ከላይ ያለ ነገር ነው። አስሪር አለ ስሪር ሽፍቱ እዩ እዚህ ጋር አለ ስሪር ስንል ምንድን ነው የምንለው? ከአልጋው ላይ ላምን አሁን ከላይኛው ላይ አለል መክተብ ነው ያልነው። አለል መክተብ ላም ሳኪናን አንብበናታል። አለል ስሪር ስንል ግን አለል ስሪር አይደለም የምንለው አለ ስሪር። ለምን? ላም ስኩን ሸምስያ ፊደላቶች ስለሆነች ማለት ነው። ላም ስኩን ሲን ስለማትቀበል አንቀራትም። የቷ ይች እዚህ ጋር ያለችዋ አለስሪር ስንል ላም ስኩንን እንጥላለን ማለት ነው። ባ ደግሞ እዚህ ጋር ባዶ ቦታውን ነው የምንሞላው። አይነ ሙሐመድ የት ነው? ሁወ እሱ ፊል ጎርፋ ሙሐመድ ክፍል ውስጥ ነው ያለው። ሁወ ፊል ጎርፋ ማነው እሱ? ሙሐመድ ክፍል ውስጥ ነው ያለው። ወአይነ ያስር ዋው አጢፋ ትባላለች። ለምሳሌ ሙሐመድ የት ነው? ያስር ሴት ነው ስንል ማለት ነው። ሁወ ፊ ሐማም እሱ መጸዳጃ ቤት ነው ያለው፣ መጸዳጃ ውስጥ ነው። አይነ አሚና የት ናት? አይነ አሚና ሂየ እሷ ሴት ናት። ሂየ ለወንድ ሁወ። ሂየ ፊል መጥባህ እሷ ኩሽና ውስጥ ናት። አይነል ኪታብ ሁወ ኪታቡን በወንድ ገለጽ ነው። ሁወ አለል መክተብ እሱ ጠረጴዛው ላይ ነው። አይነ ሰዓት የት ነው? አል መጥባህ። ሂየ አለስሪር ሰዓቱ ደግሞ አለስሪር አልጋው ላይ ነው። ተማሪ ሁለተኛ ቀጣይ መልመጃ አጂብ አኒል አስኢላ ታሊያ የሚመጡት ጥያቄዎችን መልስ። አይነል ኪታብ የት ነው? ለእናንተ ቤት ስራ ነው። ምሳሌ ሰታችሁ ሁለቱን ጥያቄዎች እራሳችሁ ትሰራላችሁ። አይነ ሙሐመዱ አይነል ኪታብ። በእነዚህ ኮሜንት ላይ ምሳሌ ሰታችሁ ሙሐመድ እንደዚህ ነው ከላይ ተሰጠው ላይ ሳይሆን በራሳችሁ ኪታቡ እዚህ ቦታ ነው፣ ሙሐመድ እዚህ ቦታ ነው ብላችሁ በአረብኛ ኮሜንት ላይ አስቀምጡልኝ ማለት ነው። ጀዛኩሙላህ ኸይር።